ሰላም ቤተሰቦች እንዴት አላችሁ? ዛሬ እንግዲህ ይህን አዲሱን ፕላትፎርም ሪቪው እናደርጋለን ማለት ነው። በጣም ብዙ ሰው በላይቭ ስትሪም አፖች ብዙ ገንዘብ እየሰራበት እንደሆነ ብዙዎቻችሁ ታውቃላችሁ። ከዚህ በፊት ብዙ አፖች የተሰራሉ አሁንም እየተሰራባቸው የሚገኙ አሉ ማለት ነው። ስለዚህ ፕላትፎርም ደግሞ አሁን በቅርቡ የጀመረ ገና ሳምንት ያልሞላው ፕላትፎርም ነው። ሁላችሁም ይህን አፕሊኬሽን ብትሰሩበት አሪፍ ነው። በዚህ ክረምት ጥሩ ገንዘብ የምትሰሩበት ፕላትፎርም ማንኛውም ሰው መስራት ይችላል። ተማሪዎች ልትሆኑ ትችላላችሁ፣ ሰራተኞችም ልትሆኑ ትችላላችሁ። ማንኛውም ሰው በትርፍ ጊዜው ሊሰራው የሚችል አሪፍ ኢንካም የሚያስገኝ ፕላትፎርም ነው። ስለዚህ እንዴት ነው አሁን ይህ ፕላትፎርም በዚህ 5 ቀናት ውስጥ ምን አየነ ምን ተረዳነ የሚለውን ነገር አንዳንድ ነገር እናያለን። ፕላትፎርም እንግዲህ በኢንቪቴሽን ሪዋርድ ይሰጣል። ኢንቪቴሽን ሪዋርድ አለው ማለት ነው። ስለዚህ ማንኛውም ሰው ኢንቫይት ሲያደርግ ሪዋርዱን ያገኛል ማለት ነው፣ ተከፋይ ይሆናል። ከዛ በተረፈ እንግዲህ ገና ብዙ ሰው አልገባበትም። ያው ፊሊፒኖች፣ ናይጄሪያዎች እና አንዳንድ ኢትዮጵያኖችም ገብተዋል እንዳየ ነው። ስለዚህ አብዛኞቻችሁ እንግዲህ ስልካችሁንና ኢንተርኔት ብቻ ነው የሚያስፈልጋችሁ። ሌላ ምንም አይነት ነገር አያስፈልጋችሁም። ስልክና ኢንተርኔት ካላችሁ ሁላችሁም የዚህ ስራ ተሳታፊ መሆን ትችላላችሁ ማለት ነው። እንዴት ነው መስራት የሚችሉት? ይህ ፕላትፎርም እንግዲህ ከጀመረ ወደ 5 ቀን አካባቢ ሆኖታል፣ ግን በጣም ብዙ ሰው እየገባበት ይገኛል። ስለዚህ ሁላችሁም ገብታችሁ ብትሰሩ አሪፍ ነው። ስለዚህ በዚህ 5 ቀናት ውስጥ የተረዳነውን ነገር ወደ እናንተ ልናደርሳችሁ ይዘን መተናል ማለት ነው። እንደምታዩት ይህ ፕላትፎርም እንግዲህ በኢንቪቴሽን ሪዋርድ እየሰጠ ይገኛል ማለት ነው። ሰዎችን ኢንቫይት እያደረጋችሁ ስትጋብዙ በእናንተ ሊንክ እናንተን ኢንቪቴሽን ኮድ ሞልተው ሲገቡ ኢንቪቴሽን ኮድ የሞላውም ሪዋርድ ያገኛል፣ እንዲሁም ኢንቫይት ያደረገው ሰው ሪዋርድ ያገኛል። ይህ አንድ የገንዘብ መስሪያ መንገድ ነው። ሁለተኛ ደግሞ ሆስት ወይም ኤጀንት ሆናችሁ መስራት ትችላላችሁ ማለት ቲም ያላችሁ ቲም መገንባት የምትችሉ ኤጀንት ሆናችሁ መስራት ትችላላችሁ። እንዲሁም ደግሞ ቲም መገንባት የማትችሉ ከሆነ ደግሞ ሆስት ሆናችሁ በኤጀንት ስር መስራት ትችላላችሁ ማለት። ዴይሊ ታስኩ እንዴት ነው የሚለውን ነገር እሱን እናያለን። ይህ ፕላትፎርም እንግዲህ የተሻለ ዴይሊ ታስክ እየሰጠ ይገኛል። አሪፍ ዴይሊ ታስክ አለው። እንደምታዩት አዲስ ተመዝጋቢ ኤጀንትም ሆነ ሆስት ማንኛውም ተጠቃሚ 80,000 ኬ ያገኛል ማለት ነው። ለአንድ ሰዓት ሩሙን ከፍቶ ወንበር ላይ ስለሆነ ብቻ 80,000 ፖይንት ያገኛል ማለት ነው። ከዛ በተረፈ ወደ ታች ደግሞ ሌሎች ሪዋርዶችም አሉ። ክራውን ሴት የሚል አለ እዚህ ጋር እንደምታዩት ክራውን ሴት ላይ ለአንድ ሰዓት ስትሆኑ 3000 ተጨማሪ ይሰጣችኋል ማለት ነው። አሁንም ወደ ታች ስትወርዱ ሪሲፕት ኮይን ጊፍት ስላል እዚህ ጋር እንደዚሁ ይሰጣችኋል ማለት ነው። ከታች ደግሞ ፎሎወር አንድ ሰው ፎሎ ሲያደርጋችሁ ለእናንተ 1000 ፖይንት ይሰጣችኋል ማለት ነው። ስለዚህ በተለያየ መልኩ ነው ዴይሊ ታስክ አለው። በጣም አሪፍ እና ብዙ ሰው ዴይሊ ታስኩን እንደወደዱት ይናገራሉ። እዚህ ጋር ደግሞ ኮይን የምታገኙባቸው መንገዶች ናቸው። እዚህ ጋር ኮይን የምታገኙባቸው በጣም ብዙ መንገዶች አሉ። እዚህ ጋር ቲ ኮይን የሚባለው አለ። እሱ በየቀኑ እዚህ ጋር አንዳንድ ሺህ ይሰጣችኋል እንደዚሁ። እሱን ቲ ኮይን ደግሞ ወደ ኮይን ቀጥታ ኤክስቼንጅ አድርጋችሁ ለራሳችሁ ጊፍት እንድሰጡ ያገለግላል ማለት ነው። እዚህ ጋር እንደምታዩት ኮይን የምታገኙባቸው እስከ 200,000 ከዛም በላይ በቀን የምታገኙባቸው መንገዶች አሉ። ይሄኛው አንድ የኮይን ማግኛ መንገድ ነው ማለት። ስለዚህ ይህ ፕላትፎርም ከተጀመረ በዚህ 5 ቀናት ውስጥ እንዳየነው ከሆነ ዴይሊ ታስኩና አንዳንድ ነገሮቹ በጣም አሪፍና አብዛኛው ሰው እንደተመቸው ይናገራል ማለት። ሌላው ነገር ደግሞ አብዛኛው ሰው ቮይስ ቻት ብቻ መሆኑ ቪዲዮ ላይ በመለለቱ ይህን ፕላትፎርም ተመራጭ እንዳደረጉ ይናገራሉ። ቀጣይ የምናየው ደግሞ እንዴት ዊዝድራው ማድረግ እንችላለን የሚለውን ነገር ነው። ዊዝድራው ለማድረግ ሙሉ የኢትዮጵያ ባንኮች ቴሌብርን ጨምረው እንደተካተቱ ነው። ከዛም በተረፈ ዩኤስዲቲ እና ባይናንስ ያላችሁም እንደ አማራጭ መጠቀም ትችላላችሁ ማለት ነው። ይህን ይመስላል ፕላትፎርሙ። ውስጥ ላይ ያሉት ፊቸሮች እነዚህን ነው የሚመስሉት። ከዛ በተረፈ አሁን ላይ ምን ሆነን ብንሰራ ይሻለን የሚለውን ነገር ሪቪው ስናደርግ ብዙዎቻችሁ ይህ ፕላትፎርም አዲስ እንደመሆኑ ገና 5ኛ ቀኑን በመሆኑ ዛሬ የያዘው። ስለዚህ ሁላችሁም ኤጀንት ሆናችሁ ብትሰሩ አሪፍ የተሻለ ኢንካም ልታገኙ ትችላላችሁ፣ ቲማችሁን እየገነባችሁ ስለምትሄዱ ማለት ነው። ከዛ በተረፈ ገና እንደምታዩት ፕሌይ ስቶር ላይ የወረደው ገና 1000 ሰው ብቻ ነው፣ 1K ነው የሚለው ፕሌይ ስቶር ላይ። ስለዚህ ኤጀንት ሆናችሁ ብትሰሩም አሪፍ ነው። እንዲሁም ደግሞ ቲም የሌላችሁና ኢንቫይት ማድረግም የማትችሉ ሰዎች ከሆናችሁ ደግሞ ሆስቱ ናችሁ አሪፍ ገንዘብ የምትሰሩበት ፕላትፎርም ነው ማለት ነው። ስለዚህ በመጨረሻም አፕሊኬሽኑን እንዴት እንደምታገኙትና እንዴት እንደምትመዘገቡ እናያለን። የአፕሊኬሽኑን ሊንክ ኮመንት ሴክሽን ላይ አስቀምጥላችኋለሁ። ወደ ኮመንት ሴክሽን እንሄዳለን። እንደምታዩት ሁልጊዜ የአፕ ሊንክ ኮመንት ሴክሽን ነው የማስቀምጠው። እዚህ ጋር አፕ ሊንክ ብዬ ኮመንት ሴክሽን ላይ አስቀምጥላችኋለሁ። በዚህ አፕሊኬሽን እንገባለን ማለት ነው። ስለዚህ አፕ ሊንክ የሚለውን ክሊክ እናደርጋለን። ክሊክ እንዳደረጋችሁት እዚህ ጋር ብራውዘር ያስመርጣችኋል። ስለዚህ እዚህ ጋር የፈለጋችሁትን ብራውዘር መጠቀም ትችላላችሁ። እኔ ክሮም በሚለው አሳያችኋለሁ። ክሮም መርጬ ጀስት እንለዋለሁ። በዚህ መልኩ ክሮም እንደመረጣችሁ ወደዚህ ያመጣችኋል። ከታች ዳውንሎድ የምትላለች እንደምታዩት ከታች ዳውንሎድ ናው ቱ ስታርት የሚላለ እሷን ክሊክ ታደርጋላችሁ። ወደ ፕሌይ ስቶር ይወስዳችኋል ማለት ነው። ዳውንሎድ የምትለዋን እዚህ ጋር ክሊክ እናደርጋለን። ፕሌይ ስቶር ላይ እንደምታዩት ኢንስቴል ታደርጉትና ኢንስቴል ካደረጋችሁ በኋላ እዚህ ጋር ኦፕን የሚላለ ኦፕን የሚለውን ክሊክ ታደርጋላችሁ።
ኦፕን እንዳላችሁት በዚህ መልኩ የመመዝገቢያ ፎርም ያመጣላችኋል ማለት ነው። እዚህ ጋር ሪካም እንደሚደረገው ሳይን ኢን ዊዝ ጎግል የሚል አለ። በጉግል አካውንታችሁ ነው የምትመዘገቡት። እዚህ ጋር ሳይን ኢን ዊዝ ጎግል የሚለውን ክሊክ እናደርጋለን። ሳይን ኢን እንዳላችሁ እዚህ ጋር የመመዝገቢያ ፎርም በምታዩት መልኩ ይመጣላችኋል። ስለዚህ መጀመሪያ የምታደርጉት እዚህ ጋር ፕሮፋይል ፒክቸር ታስገባላችሁ። እዛ ስማችሁን ታስተካክላላችሁ። ካንትሪ ያላችሁበትን ሀገር ትመርጣላችሁ። ከታች እንደምታዩት ኢንቪቴሽን ኮድ ኢንተር የሚላለ እሱን ስታስገቡ ለእናንተ 10,000 ኮይን ይሰጣችኋል። እዚህ ጋር እንደምታዩት 10,000 ኮይን ቀላል አይደለም። እሱን ለማግኘት ኢንቪቴሽን ኮድ ማስገባት አለባችሁ። ስለዚህ ኢንቪቴሽን ኮድ በዚህ በስክሪኑ የምታዩትን ኮድ ታስገባላችሁ። እሱ እንዳስገባችሁ ለእናንተ ምን ይላል 10,000 ኮይን ይሰጣችኋል። በመቀጠል ከታች ኔክስት የሚላለ ኔክስት የሚለውን ክሊክ እናደርጋለን። ከዛ እዚህ ጋር በርዝዴት ነው የሚለውን እነሱን ኔክስት እያደረጋችሁ ማለፍ ነው። እዚህ ጋር ኔክስት የሚለውን ክሊክ ታደርጋላችሁ። እዚህ ጋር ጾታ ያስመርጣችኋል። ጾታ ሜል ፊሜል የሚለውን እሱን ትመርጣላችሁ። ከታች ኔክስት ትሉታላችሁ። ቼኪን ይላል። እዚህ ጋር ቼኪን ትሉታላችሁ። ያው ኮይን ይሰጣል። ቼኪን ብላችሁ ወደ አፑ ትገባላችሁ ማለት። በዚህ መልኩ ወደ አፕሊኬሽኑ ያስገባችኋል ማለት ነው። ስለዚህ እዚህ ጋር እናንተ የምታደርጉት ምንድን ነው? መጀመሪያ ስራችሁ የሚሆነው እዚች ጋር የማይክ ምልክት አለች። እሷን ተጭናችሁ ፌስ አውተንቲኬሽን ትሰጣላችሁ። ፌስ አውተንቲኬሽን ጠቀችኋል። ሮማችሁንም ለመክፈት የምትጠቀሙት ይችን ነው ማለት ነው። እሱን ፌስ አውተንቲኬሽን ከሰጣችሁ በኋላ ዴል ታስካችሁን ሮማችሁን ከፍታችሁ መስራት ትችላላችሁ ማለት ነው። ቀጣይ ወደ ኤጀንት አፕላይ ለማድረግ ከፈለጋችሁ ደግሞ ኤጀንትና ሆስት እንዴት አፕላይ እንደምታደርጉ ነው ማሳያችሁ። ሆስት አፕላይ ለማድረግ ከፈለጋችሁ እዚህ ጋር ሆስት ሴንተር ከሚለው ገብታችሁ በዚህ በስክሪኑ የምታዩትን አይዲ ሰርች አድርጋችሁ አፕላይ የሚለውን ተጭናችሁ መጀመሪያ አይዲውን ሰርች ታደርጉትና ስሙ ይመጣላችኋል። ከዛ አፕላይ ታደርጋላችሁ። እሱን አፕላይ ካደረጋችሁ በኋላ እዚህ ጋር ኤጀንት ከሚለው ገብታችሁ ኤጀንት ክሬት ማድረግ ትችላላችሁ ማለት ነው። በራሳችሁ ወደ ኤጀንት መቀየር ትችላላችሁ። ይህን ይመስላል እንግዲህ። ያልገባችሁን ደግሞ በዚህ በስክሪኑ የምታዩትን አይዲ ሰርች አድርጋችሁ መታችሁ ሮም ላይ መጠየቅ ትችላላችሁ። እንዲሁም ቻት ቴክስት መጻፍ ትችላላችሁ ማለት ነው። በዚህ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደዚህ አዳዲስ መረጃዎች ሲኖሩ ወደ እናንተ የማደርስ ይሆናል። ስለተከታተላችሁኝ አመሰግናለሁ።